ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። በተለያዩ የአማራ ክልል ቀጠናዎች የሚደረገው የህልውና ተጋድሎ ባለፉትም ቀናት በተጠናከረ ሁኔታ እንደቀጠለ ነው። የአብይ አህመድ የሰኔ 30 ቀነ ገደብ ዘመቻ በኪሳራ ከተጠናቀቀ በኋላ የፋኖ ኃይሎች በተለያዩ የአማራ ክልል ቀጠናዎች ከአገዛዙ ሰራዊት ጋር በሚያደርጉት ፍልሚያ ከፍተኛ ድል እንደቀናቸው ነው የምናገኛቸው መረጃዎች የሚያመለክቱት። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ያስመረቃቸውን ወታደሮቹን አስመልክቶ አርበኛ ዘመነ ካሴ የአፋብኃኝ ሊቀመንበር እንደተናገረው ትብብር ወሳኝ ነው፣ በቀጣይ የአማራን ህዝብ ጥቅም ታሳቢ ያደረገ ትብብር ከተለያዩ የኢትዮጵያ ኃይሎች ጋር ሊደረግ እንደሚችል ነው የጠቆመው። የፕሪቶሪያንም ስምምነት በተመለከተ አማራው ሲነሳ ፕሪቶሪያ ተወልዷል ሲል ዘመነ ካሴ መግለጹ ነው ለመረዳት የተቻለው። እንዲሁም የአፋብኃኝ ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞም በትብብሩ ዙሪያ መልእክቶችን አስተላልፏል። ዛሬ ትኩረት እናደርግበታለን። ሌሎች ጉዳዮችንም ይዘን የዕለቱን የአንከር መረጃ ክፍለ ጊዜ ወደ እናንተ እናደርሳለን። ከጋዜጠኛ ሙሉጌታ አንበርብር ጋር በመሆን ነው ዛሬ የቀረብነው። እንድትከታተሉን ግብዣችን ነው። መልካም ቆይታ። ጤና ይስጥልን ሙሉጌታ። ሰላም መሳይ፣ እንደምን አለ? እንዴት አለ? እንዴት አመሸ? እንግዲህ ቀደም ሲል ያነሳዋቸው በአብዛኛው በፋኖ እንቅስቃሴዎች ላይ ያተኮሩ ወቅታዊ መረጃዎችን ለተመልካቾች እናደርሳለን። ሌሎች ከኢትዮጵያ ጋር በተያያዘ የሚነሱ ጉዳዮችም ካሉ እንደዚሁ በመረጃ የሚሆን በትንታኔ ለተመልካቾቻችን የምናቀርብ ይሆናል። የትግራይን ወቅታዊ ሁኔታ በተመለከተ በተለይም ወደ አዲስ አበባ የሚገቡ የትግራይ ተወላጆች በከፍተኛ ቁጥር እየታሰሩ እንዳለ ራሱ ጌታቸው ረዳ የተናገረበት ሁኔታ ነው ያለው። ከ300 በላይ የትግራይ ተወላጆች መታሰራቸውን ከሱ አንደበት ሰምተናል። ሰሞኑን የአብይ አህመድ አገዛዝ የትግራይ ተወላጆችን በቴሌቪዥን እንዲቀርቡ እያደረገ መጠነ ሰፊ የፕሮፓጋንዳ ዘመቻ በህወሓት አመራሮች ላይ እያከናወነ ይገኛል። እሱንም እናነሳለን። ወቅታዊውን የፋኖ እንቅስቃሴ በተመለከተ በእጅ የሚገኙትን መረጃዎች እንድታካፍለን እድሉን በመስጠት ነው ዝግጅታችንን የምንቀጥለው። ሙሉጌታ አመሰግናለሁ መሳይ። እንግዲህ በተለያዩ ቀጠናዎች አሁንም የተቀናጀ ባይሆንም ተናጥራዊ ውጊያዎች ተጠናክረው እንደቀጠሉ በሚዲያዎቻችን ከሚደርሱት መረጃዎች መረዳት ችለናል። አፋብኃኝ ቴዎድሮስ እዝ የተቀናጀ ማጥቃት በማድረግ በትናንትናው ዕለት ከ2 ሻለቃ በላይ የአገዛዙ ጦር መደምሰሱና በዳንግላ አንድ ሙሉ ሬጅመንት ሙሉ ለሙሉ መደምሰሱም ለጣቢያችን የደረሰው መረጃ ያመለክታል። እንግዲህ አማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ቴዎድሮስ እዝ ስር የሚንቀሳቀሱት 206ኛ ኮር 4ኛ ክፍለ ጦርና 34ኛ ክፍለ ጦር 201ኛ ኮር ከ64ኛ ክፍለ ጦር በጋራ በመሆን ከደብረ ማርቆስ ከተማ በቅርብ ርቀት ላይ በሚገኘው የቦቅላ ከተማ ላይ በከፈቱት ብርቱ የማጥቃት ውጊያ ከ2 ሻለቃ ጦር በላይ የሚሆን የአገዛዙን ኃይል መደምሰሳቸውን የህዝቡ ህዝብ ግንኙነት መምሪያ ትናንት ይፋ ባደረገው መረጃ አስታውቋል። እንግዲህ ሐምሌ 2 ቀን 2018 ዓ.ም ከጠዋቱ 11 ሰዓት ጀምሮ ማጥቃት የሰነዘረው ቴዎድሮስ እዝ የጠላትን 2 ወሳኝ ምሽጎች ሙሉ በሙሉ በመስበርና የአገዛዙን አዋጊ መኮንኖች ጨምሮ ከፍተኛ ሰብአዊ ኪሳራ ያደረሰ ሲሆን አውደ ውጊያው ላይ በርካታ የነፍስ ወከፍ የጦር መሳሪያዎች መማረክ እንደተቻለ ተገልጿል። በዚህ አስደናቂ ጀብዱ ውጊያ ላይ አንድ የፋኖ ታጋይ ብቻውን እስከ 4 መሳሪያዎችን የማረከ እንደሆነ ነው የተገለጸው። አብዛኛው የፋኖ ሰራዊት አባል ቢያንስ አንድ መሳሪያ በማረክ ታሪክ መስራቱም ተገልጿል። እንግዲህ ትናንት በነበረው ውጊያ በርካታ የጠላት ኃይል ሲደመሰስ አብዛኛው የደብረ ማርቆስ ሆስፒታልን በጠላት ቁስለኞች ተጨናንቆ እንደሚገኝ ነው የተገለጸው። የሞቱትን ቀብረው የተረፉትን ወደ ሆስፒታል ቢልኳቸውም አብዛኞቹ ከሞት ሊተርፉ እንዳልቻሉ ከሆስፒታል ያገኘናቸው መረጃዎች ያመላክታሉ። የእዙ 105ኛ ኮር 55ኛ ክፍለ ጦር እንግዲህ በተመሳሳይ ከሌሊቱ 11 ሰዓት ተኩል ላይ በዳንግላ ወረዳ ጣራ ከተማ ላይ በወሰደው አስደናቂ ማጥቃት እርምጃ የአገዛዙን ጥምር ጦር አንድ ሬጅመንት ማለት ነው በመደምሰስ ሙሉ ሰራዊቱን ከጥቅም ውጭ ማድረጉ ተሰምቷል። እንግዲህ አንድ ሬጅመንት የሚባለው ወደ 1 ሻለቃ የሚጠጋ ሰራዊት እንደሆነ ይታወቃል። በዚህ ውጊያ ላይ የ55ኛ ክፍለ ጦር 3ኛና 4ኛ ሻለቃዎች ከክፍለ ጦሩ የቃኝና መሐንዲስ ቡድን እንዲሁም ከዳንግላ ወረዳ ጊዜያዊ መራሮች ጋር በመናበብ ባደረጉት አስደናቂ ወታደራዊ ውጊያ በጠላት ላይ ከፍተኛ ሰብአዊ፣ ቁሳዊ፣ የሞራል ጉዳት ማድረሳቸውን የተገለጸው ፋኖ 1 እና 2 ሻለቃዎችን አስጠግቶ በጠላት ኃይል ላይ ግን ከፍተኛ የሆነ የሞራል የበላይነት በመውሰድ አገዛዙ ላይ ከፍተኛ ኪሳራ እንደሚያደርስ ይታወቃል። ዳንግላ ወረዳ ጫራ ከተማ ተከናወነው አውደ ውጊያ በጀግናው የፋኖ ሰራዊት እጅ የገቡ ልዩ ልዩ የቡድንና የነፍስ ወከፍ የጦር መሳሪያዎች ዝርዝርም ደርሰውና አንድ ዲሽቃ ተቀያሪ አፈሙዝ፣ 3 ብሬን፣ 2 M14 ጠመንጃዎችና 1 ኤፍኤል መሳሪያ፣ 52 ክላሽንኮቭ ጠመንጃ፣ 6 አብራራው መገናኛ ሬዲዮችን ጨምሮ 16 SKS የሚባል መሳሪያ፣ 400 የዲሽቃ ተተኳሽ፣ 200 የብሬን ተተኳሽና 1300 የክላሽ ጥይቶች እንደሚገኙበት የህዝብ ግንኙነት መምሪያ
ባወጣው መረጃ አስታውቋል። እንግዲህ እነዚህ ትልልቅ መረጃዎች ስለሆኑና ትልቅ ድሮች ስለሆኑ ነው እንጂ ያቀረብናቸው በየዕለቱ በሁሉም ቀጠና በተለይ ቴዎድሮስ ህዝብ በሚንቀሳቀስበት ቀጠና የደፈጣ ጥቃቶችም እንዲሁም አልፎ አልፎ ከደፈጣ ጥቃት በመሻገር ወደ መደበኛ ውጊያ ተቀይሮ ከፍተኛ ድል እንደሚመዘገብ ይታወቃል። ነገር ግን እኛ በምንቀርብበት ሰዓት የሚደረጉትን ወደ ውጊያ መረጃዎች እንደምናቀርብ አድማጭ ተመልካቾቻችን ታዛቢ ይሄን ያስታውሱልን ማለት ፈልጋለሁ። ሌላኛው ከጎንደር ቀጠና የተሰማው መረጃ ነው። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ 305ኛ ኮር 76ኛ ክፍለ ጦር ሁለተኛ ሬጅመንት በሽመለ ጋራ እና ወዲ ገምዞ መካከል በሁለት መኪና ተጭኖ ሲጓዝ የነበረና አድማ በትን በጥራት ላይ ከፍተኛ ሰብአዊ፣ ቁሳዊ፣ የሞራል ጉዳት ማድረሳቸውን የተገለጸው የኮሩ የህዝብ ግንኙነት መምሪያ ኃላፊ መረጃውን ያደረሰን። ይሄ የሆነው እንግዲህ በትናንትናው ዕለት ሐምሌ 2 ቀን ከቀኑ 9 ሰዓት ከምዕራብ ጎንደር ዞን መተማ ወረዳ ገንዳዋ ከተማ አድማ በትን በአንድ 10 ጎማ መኪናና አንድ ኦባማ መኪና ተጭኖ ደሞዝ ተቀብሎ ወደ ሽመለ ጋራ ሲመለሱ በወዲ ገምዞ ሽመለ ጋራ መካከል ላይ ደፍጦ በመቆየት ከፍተኛ ቁጥር ያለው የአድማ በትን ኃይል ሙሉ ለሙሉ እንደቆሰለ ነው የተገለጸው። እዚህም በተለይ በዚህ በምዕራብ ጎንደርም በሰሜን ጎንደር በተለያዩ ጎንደራዊ ጎንደር በሁሉም ዞኖች በሚባል ደረጃ ተከታታይ የሆኑ ውጊያዎችና ጥቃቶች እየተሰነዘሩ እንደሆነ ከሚደርሱ መረጃዎች መረዳት ችለናል። ሌላኛው ወደ ወሎ ቀጠና ነው የምናመራው። በወሎ ቀጠና አፋብን ወሎ ቤት አማራ ምኒልክ ዕዝ 6ኛ ኮር 34ኛ ክፍለ ጦር ድል ተጎናጽፈዋል። የአገዛዙ የ61ኛ እና 65ኛ ክፍለ ጦሮች ከጋዝ ወረዳ ስታይሽ ከተማ ማለት ነው ከሰሜን ወሎ ዞን መነሻውን ያደረገው ሲሆን አራተኛ ሬጅመንት ኃይሎች በጋዝ ወረዳ እና በላስታ ወረዳ በረሃማ ቦታዎች በጓጓሎ ማርያም፣ በስናጭራ መድኃኔዓለም እና በዋሮ በተለያዩ ቦታ ፋኖን መታለሁ ብሎ ተንቀሳቀሰ ቢሆንም ይህን የተረዱት የጦር ጠበብቶቹ ወደ መግደያ ቦታ ስበው የአገዛዙን ኃይል ድባቅ እንደመቱት ነው የተነገረው። እንግዲህ በዚህ ጥቃት ከባድ ጉዳት ያስተናገደው የአገዛዙ ሰራዊት የሞተበትን እንኳን ሳይቀብርና ሳይነሳ ወደ መጣበት እንደተመለሰ የተገለጸው። የሆነው ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 10 ሰዓት በትናንትናው ዕለት ሐምሌ 2 2018 ዓ.ም እንደሆነ ነው የተገለጸው። በሸዋ ቀጠና በተመሳሳይ እንደዚሁ የአደረጃጀት የፖለቲካ ስራዎች ተጠናክረው እንደቀጠሉ ለጣቢያችን ለሚዲያዎቻችን መድረሱት መረጃ አመላክተናል። በትናንትናው ዕለት ትልቅ ኢቨንት ከነበረው መካከል የአፋብን ሊቀመንበር አርበኛ ዘመነ ካሴ በተገኘበት በጃዊ ቀጠና በመተከል ቀጠና የተደረገው የኮማንዶ ሰራዊት ምረቃ ነው። እሱንም ወደ ኋላ በሰፊው የምንመለስበት ይሆናል። እሱን ተከትሎ በተለይ አርበኛ ዘመነ ካሴ ያስተላለፋቸው ወሳኝና ወቅታዊ መልእክቶች አሉ። ከትብብር ከጥምረት መሰል ጉዳዮች ጋር በተያያዘ አገዛዙ በተደጋጋሚ እዚህ ቀጠና ላይ ሲናገረው የነበረ ጉዳይ አለ። ከዛ በተጨማሪ መሳይ እንደው ልዩ ትኩረት ማድረግ ያለብን አርበኛውም የተገኘበት ቀጠና ከሰሞኑ የሱዳን ኃይል በጀነራል አልቡርሃን የሚመራው ኃይል የሱዳኗን ኩምሩክ ቀጠናንም ጭምር ተቆጣጥሯልና እነዚህ አንድ ላይ በተለይ መተከል ላይ የተደረገው እንቅስቃሴ የአልቡርሃን እንቅስቃሴ ሌሎች እንቅስቃሴዎች ምን ያመላክቱናል የሚለውን ወደ ኋላ የምንመለስበት ይሆናል። አመሰግናለሁ ሙሉጌታ፣ በጣም አመሰግናለሁ። እንደውም የሱዳኑን ጉዳይ በተመለከተ ያነሳው እዛ አካባቢ ፍጥጫው ተጠናክሮ ነው እየቀጠለው። በተለይ ኩምሩክ የተሰኘችውን የድንበር አካባቢ የምትገኘውን ከተማ የሱዳን የጦር ኃይል መቆጣጠሩን ተከትሎ በተለይም የአብይ አህመድ አገዛዝ የጦር ሰፈር ለሰጠው የአማጺ ቡድኑ ትልቅ ኪሳራ ሆኖ የተመዘገበና ያው የአማጺው ሰራዊትም ወደ ኢትዮጵያ ግዛት ውስጥ እየሸሸ መምጣቱ ምናልባትም የአብይ አህመድ አገዛዝ ዳር ሲልበት የነበረውና ጣልቃ የገባበትን ጉዳይ ሙሉ በሙሉ ከሱዳን ጦር ሰራዊት ጋር ሊዋጋ የሚችልበትና የሱዳን ቀውስ ወደ ኢትዮጵያ ተጎትቶ የሚገባበት እድል ሰፊ እንደሆነ ነው እየተገለጸ ያለው። ስለሱም የምናነሳ ይሆናል። ምናልባት ከአገዛዙ ድል አደረግኩና ሰሞኑን ከተያያዘው ፕሮፓጋንዳ አንጻር በተለይ በአማራ ክልል በደንበጫ ከተማ ኮሚኒኬሽን ጽህፈት ቤት ያወጣውን አንድ መረጃ እየተመለከትኩ ነበረ። ምናልባት ደርሶ አይቶ ሊሆን ይችላል ብዬ እገምታለሁ። በዚህ አንድ ግለሰብ ነው 3 የፋኖ ኃይሎችን ላይ እርምጃ ወስዷል መሰለኝ። ከፍተኛ ሽልማት ነው የተበረከተለት። እንደምትመለከተው ነው ይህንን ግለሰብ የ200 ካሬ ሜትር መሬትና የ50 ሺህ ብር ሽልማት ተሰጥቶታል። በርካታ ባለስልጣናት ነው የአካባቢው የወረዳው የከተማው ባለስልጣናት የተገኙት። ምን ያህል ድል እንደጠማቸው አንድ ግለሰብ በዚህ ደረጃ ድል አድርጓል፣ ጀብዱ ፈጽሟል ብለው የ200 ካሬ ሜትር መሬት እንደዚሁም የ50 ሺህ ብር ሽልማት ሌሎች ነገሮችንም አድርገዋል። ባለፈውም የአማራ ማስ ሚዲያ ያወጣው የድል ዜና ወዲያውኑ ነው በማግስቱ ተገደሉ የተባሉት የፋኖ አመራሮች በቪዲዮ ወጥተው ውሸቱን ያጋለጡት። ስለዚህ እነዚህ ሰዎች ከፍተኛ የድል ጥማት ውስጥ ነው ያሉት፣ ትንንሽ ነገሮችን በማጉላት አሁን ቀደም ሲል እንዳየነው 3 የፋኖ ታጋዮች ላይ እርምጃ ወስደዋል በሚል የ200 ካሬ ሜትር እና የ50 ሺህ ብር ሽልማት ሌሎች ሽልማቶችም እንደቀረቡለት ነው የተነገረው። ይሄ ምንን ያሳያል? ሙሉጌታ እንደው ከሰሞኑ ከፍተኛ የሆነ ኪሳራ ደርሶባቸዋል። ይሄ ደንበጫ የሚባለው ቀጠና ከዚያው ከደጋዳቡቱ ጋር ቀጠና ጋር የተያያዘ ነው፣ ሰንሰለታማ ነው እና ስለዚህ የፋኖን የሚዲያ የበላይነትም የፕሮፓጋንዳ የበላይነትም
ከዛ በተጨማሪ መሬት ላይ ያሉትን የድል እንቅስቃሴዎችን ማሸነፍ የሚችሉባቸው ፖለቲካዊ ብልጫ የሚወስዱባቸው እድሎች አጥተዋል እና ዋነኛ ዓላማቸው ሐሰተኛ ዜና በመፍጠር መረጃን ማዛባት እና ድል እንዳገኙ ለደጋፊዎቻቸው ላለቃቸው ለአብይ አህመድ ማሳየት ነው። ይሄ ግለሰብ ገሎ ይምጣ አይምጣ ትክክለኛው መረጃ የለኝም፣ አልገደለም ወይም ደግሞ ገሏን የሚለውን ነገር በትክክል ማስቀመጥ አይቻልም። ነገር ግን እዚህ ዜና ላይ ቀን ላይ ያየሁት ነበር። ዜናው እንደወጣ አንደኛ ከፍተኛ የሆነ ጥማት ታይቶባቸዋል። የ19ኛ ሻለቃ አድማ መከላከል ኃላፊ፣ የደንበጫ ከተማ አስተዳደር ምክትል ከንቲባ፣ የደንበጫ ዙሪያ ወረዳ አስተዳደር፣ የደጋዳሞት አስተዳዳሪ፣ የሶስት ወረዳ የሰላም አስከባሪና የፖሊስ አባላት በሙሉ ተገኝተዋል ይላል። ይሄን ሽልማት ሰጡ። አንደኛ እነዚህ ሰዎች ሙሉ ለሙሉ ቀጠናቸውን ትተው የደጋዳሞት አስተዳዳሪ ደንበጫ የሚገኝበት ነገር የለም። የደንበጫ ዙሪያ ወረዳ እንደዚህ እንደው ሊቀመጥ ይችላል እና የሶስት ወረዳ ሰላም አስከባሪ እዚህ ላይ በመገኘት ሽልማት ሰጡት ነው የሚለው። ስደተኞች ናቸው ሽልማት እየሰጡት ያሉት እና አንደኛ ድል እንደራቃቸው ነው። ሁለተኛ ደግሞ ሌሎች የፋኖ አመራሮችም ጅል ስለሆኑ ይቅርታ አለቃሉ። እንደው ሌላም ሰው ገሎ ይመጣን እንደዚህ አይነት ሽልማት እንሰጣለን የሚል መልእክት ለማስተላለፍ አስበው ነው እነሱ። ነገር ግን ወንድሙን ገሎ እዛ ቀጠና ላይ እንደማይኖር ይታወቃል። ከዚህ በፊት እንደዚህ አይነት የሞከሩት አካላት ምን አይነት ኪሳራ እንደገጠማቸው የሚታወቅ። 3 ሰው ገለ ያውም ደግሞ የነጻነት ታጋይን መኖር እንደማይችል አሁን ይሄ ልጅ ከተማው ላይ መንቀሳቀስ አይችልም። ደንበጫ ከተማ ላይ በእርግጠኝነት ነው ነገር አሳጠውታል። ዛሬ ለማደሩ ምንም ዋስትና የለው። ያድርገው ማያድርገውም ሳያደርገው መጥቶ ከሆነ ደግሞ የበለጠ ከፍተኛ አደጋ ጋብዞበታል ማለት ነው። አድርጎት እንኳን መጥቶ ከሆነ መቼም አድርጎታል፣ በጥፋቱ የሚቀጣበት። ሳያደርግ መጥቶ እንደው እኔ በቃ ትግል የሚገባው በብዙ አይነት መንገድ በዛ አይነት ገብቶ ትግሉ ሰልችቶት ሊወጣ ይችላል። የዓላማ ጽናት ላይኖረው ይችላል። በእንደዚህ አይነት ሲቀላቀል ለሌሎች የፖለቲካ ሌሎችን ይስምልናል ብለው ስለሚያስቡ ይሄን ልጅ የህይወት አደጋ ደቅነውበታል። አንድ የሚዲያና ኮሙኒኬሽን ስራ እንደዚህ አይሰራም ነው እኮ። ፋኖችም አንዳንድ ጊዜ ሲሳሳቱ እናያለን። እነዚህ አይነት ስህተት ሲፈጽሙ ተው እንላለን። መሳያንተም ትደውላለህ፣ እኛም እንደውላለን። እነዚህ ግን የመንግስት መዋቅር ይዘው እንደዚህ አይነት ፕሮፓጋንዳ እንደማይሰራ ይተው። እነሱ ሌላ ይዞልን ይመጣ እንደዚህ ያደርጋሉ ነው። እንደዛ የሚያደርግ የለም። ስለልቦና ማለት ተፈጠረባቸው። ለዓላማቸው ወጡ። ዛሬም ብረት እንደነከሱ 3 ዓመት የሞላቸው ታጋዮች ናቸው ያሉ። የተለያዩ ስልጠና እየበቁ ትናንት እንደውም በስሜት ተገፋፍቶ የመጣ እንኳን ካለ የፖለቲካ ስልጠና ገብቶት ዛሬ ላይ ብቁ የፖለቲካ አመራር የሆኑ የፋኖ አመራሮች ናቸው ያሉ። የፋኖ አባላት ናቸው። እነዚህ ግን ሌላ ሰው ገሎ ይመጣልናል በሚል የተሰራ ዜና እንደሆነ ነው የገባኝ። ግን ይሄ ሞኝ ሂሳብ ስሌት ነው፣ አደገኛም ነው። ነገ በእነሱ ላይ የሚጋበዝ ነው። ነገ ደግሞ ፍርድን የሚያበረታታ ነው። ጽንፈኛም ብለው የፈረጁት ኃይል በህግና በሌሎች ጉዳዮች እንጠይቃለን ምናምን የሚሉትን ትተው ሙሉ ለሙሉ ወደ ግድያ መሰማራታቸውን ወደ አናርኪዝም መግባታቸው በግልጽ የሚያሳይ ነው። ሙሉጌታ ያለ ምክንያት አላነሳሁትም። እንግዲህ ሰሞኑን የማመር ተሰማ ጀነራል ማመር ተሰማ ያው ምስራቅ እዝ አዛዥ ነው። የደቡብ ጎንደርና የአጠቃላይ ጎጃምን ቀጠና የሚመራው የአገዛዙ ሰራዊት አዛዥ ነው። ሚዲያ ላይ በስቶ ነበረ። ጽንፈኛውን አጠፋ ነው፣ በታተን ነው፣ ፉከራው ሽልላው ለጉር ነው። አንድ 11 ደቂቃ ዶክመንተሪ ደግሞ ሰርተዋል። እዛ ላይ የተናገረውም ነገር አለ። ድል በድል ሆነናል ብለው ሲገልጹ ቢያንስ ለደጋፊዎቻቸው ቢያንስ በፋኖ ግስጋሴ ደንግጠው ላሉ ስጋት ገብቷቸው ላሉ የብልጽግና ደጋፊዎቻቸው የሚሆን እንደው የተጨበጠ መረጃ ማቅረብ አቅቷቸው ዝም ብሎ ልብ ወለድና መሬት ላይ ያላገኙትን ድል በሚዲያ በማስጮህ ከፍተኛ የሆነ ርብርብ የሚያደርጉበት ሁኔታ ብዙም ርቀት እንደማይወስዳቸው እየተጋለጠ ነው። ይህ ሰሞኑ የጀነራል ማመር ተሰማ መልእክት ምንድን ነው? እንግዲህ እንደተለመደው ያው ፋኖችን ጽንፈኛውን አጥፍተናል፣ ደምስሰናል፣ በየገዳሙ ተበታትነው ቀርተዋል ከሚለው የተለመደ አባባል የተለየ ነገር የተናገረው አለ። ጀነራሉ ጠላቶችን እያሳፈረ ባንዲራዋ ከፍ ብሎ እንዲውለበለብ አገሪቱ ህዝቡ በመረጠው መንግስት እንድትመራ ወደ እድገት ማማ እንድትጓዝ ዋጋ የሚከፍል ሰራዊት። ስለዚህ ይሄ ደግሞ ውጤታማ ነው። እነዚህ ባዕዳን የሚባሉ ጠላቶች ከአንድ 2-3 ጊዜ አብዛኞቹ ሞክረዋል ኢትዮጵያን ወረው፣ ግን ሁሉም በጀግኖች የኢትዮጵያኖች አርበኞች ተሸንፈዋል። እንግዲህ ጀነራሉ የጽንፈኛውን አንገት ያስደፋው እዝ የሚል የ11 ደቂቃ ዶክመንተሪ ነው ያሰራው። እሱም የፌደራል ዲፌንስ ፎርስ በሚለው ገጽም ተለጥፏል። አንዳንድ ሚዲያዎችም እየወሰዱ ሲሰሩት አይቻለሁ። እንግዲህ ርዕስ የተደረገው ሊያስፈራሩን ይሞክራሉ የሚል ነው። በዋነኝነት የዛሬዎቹ የኛ ባንዳዎች ሙከራቸው አልሳካ ሲላቸው ከነዚህ የውጭ ኃይሎች ጋር ሆነው እንደሚወጉን ሊያስፈራሩን እየሞከሩ ነው። ሊያስፈራሩን ይሞክራሉ፣ ግን እነሱ የሚላላኩላቸው ኃይሎች በኢትዮጵያ የተሸነፉ ናቸው። እነ ሶማሊያ መንግስት አድማ ሊያደርጉና ነው ምናምን የሚል
እሱም ብቻ አይደለም የዘመቻ መምሪያ ኃላፊው ብርጋዴር ጀነራል አዲሱ መሐመድ ባለፈው እንግዲህ እዚህ ደጋዳሞትና ራዳማ ሐሙስ ገበያ ላይ የተሸነፈው ኃይል ተሰብስቦ የሰጠው መግለጫ ነው። እዛው ቀጠና ላይ የተንቀሳቀስ ስለነበር እኛም በወቅቱ በግልጽ አስቀምጠናል በነበረም ፕሮግራማችን ላይ በተለይ ጎጃም አማራ ህዝብና የደቡብ እዚህ ጎንደር አማራ ህዝብ በተለይ ደቡባዊ ጎንደር ቀጠና ልዩ ትኩረት ማድረግ መቻል አለበት፣ የራሱን ልጆች መደገፍ መቻል አለበት። ምክንያቱም መሐመድ ተሰማ በአብይ አህመድ እምነት ለማግኘት ነበልባሉ ለመባል እሳቱ ለመባል ድል ቁርሱ ለመባል ይህን ህዝብ የመጨፍጨፍ እቅድ እንዳለው በግልጽ አስቀምጠናል፣ መረጃ አስቀምጠናል። ምክንያቱም ለምንድን ነው ለአንተ ሽልማት ያልሰጠህ ለምንድን ነው ስምህን በእንደዚህ አይነት አጠራሮች ያልጠራ ሲለው ስለማያምንብኝ ነው ብሏል። ስለዚህ እንዲታመን ህዝብ ይጨፈጭፋል ማለት ነው። ከዚህ በፊት ሲጨፈጭፍ የነበረው በተለይ ጎጃም ላይ ከፍተኛ የሆነ ግፍና በደል ሲፈጸም እንደነበረ እናስታውሳለን። እነዚህ ግፍና በደሎች ደግሞ የተደረጉት በዋነኝነት ለአብይ አህመድ ለመታመን እንደሆነ በግልጽ የተቀመጠ ጉዳይ። ከሰሞኑም ከፍተኛ የሆነ ኪሳራ ሲደርስበት ጽንፈኛውን አንገት ያስደፋው እዝ በሚል ዶክመንታሪ አሰርቶ ለማስለቀቅ ያደረገው ጥረት አንደኛ የደረሰበትን ሽንፈት በፕሮፓጋንዳ ለመቀልበስ የታለመ፣ ሁለተኛ ያላገኘውን ድል አግኝቻለሁ ለማለት ነው። ሶስተኛ በግልጽም እንዳስቀመጠው እሱም እንደተናገረው ምዕራብ ጎጃም፣ ምስራቅ ጎጃም፣ ሰሜን ጎጃም፣ ደቡብ ጎንደር ያሉ 90% እኛ ተቆጣጥረናል ነው ያለው። የአይን ያወጣ ደረቅነት ነው፣ ውሸት ነው። በዚህ ሂደት ውስጥ የብልጽግና አመራሮች ተገኝተዋል። ምክትል ርዕሰ መስተዳድሮች በቦታው ነበሩ፣ ቃለ መጠይቅ እየሰጡ የፖለቲካ መዋቅሩ ከመከላከያ ሰራዊት ጋር በመቀናጀት ያመጣው ድል ምናምን ይላሉ። የዘመቻ መምሪያ ኃላፊው ከዚህ በፊት በነበሩት የእግር ተከላ ይሄ እንግዲህ የደቡብ ጎንደር ዞን አስተዳዳሪዎች ናቸው፣ የከተማ አስተዳደሮች ናቸው። በዚህኛው በኩል ሌሎችም አሉ። እነዚህ ሰዎች ተሰባስበው ያጡትን የፖለቲካ ተቀባይነት ያጡትን የፖለቲካ ድል በወታደራዊ ድል ለማምጣት ከፍተኛ መፍጨርጨር ላይ እንዳሉ ውሏቸውና አዳራቸው ከዚህ በፊት ሲገለጽ እንደነበረው ከብልጽግና ዩኒፎርም ለባሽ ካድሬዎች ጋር እንደነበረ ሲገልጸው ነበር። ዛሬም በተመሳሳይ በዚህ መድረክ ላይ የታየው እውነት ይሄ ነው። ዋነኛ መውጫ መንገዳቸው እግር የመትከል ተነቅሎ የነበረውን እግር ለመትከል ከፍተኛ ጥረት እያደረግን ይላል። እግራቸውን መነቀላቸውን ግን ከዚህ በፊት ስንናገር አያምኑም ነበር። ሌተናል ጀነራል መሐመድ ተሰማ የውስጥ ባንዳዎች ከውጭ ባዳዎች ጋር ተባብረው ሊያጠቁን እየሞከሩ ነው፣ ሊያስፈራሩን እየሞከሩ ነው ይላል። ነድረስ ያሉ በተጨባጭ የደረሰባቸውን የፖለቲካ ኪሳራ በጀነራሎች ተሸፍነው ለመውጣት ከፍተኛ ጥረት እያደረጉ ያለበት እውነት አስተውለናል። ነገር ግን ሌተናል ጀነራል መሐመድ ተሰማ ወይም ደግሞ ዩኒፎርም ለባሽ ካድሬው መሐመድ ተሰማ በተጨባጭ ህዝቡ የሚያውቀው እኛም በመረጃና ማስረጃ እንዳረጋገጥነው ለምሳሌ በጎጃም ቀጠና መሳይ፣ ማቻከል፣ ጎንጂ፣ ሞጣ፣ ደንበጫ፣ ቡሬ፣ ፍኖተ ሰላም፣ አቸፈር፣ ሜጫ፣ ቲሊሊ፣ ኮሶበር፣ ዳንግላ፣ የጋዳሞት፣ ሉማሜ፣ ጎንቻ፣ ቢቸና፣ ቢቡኝ የሚባሉት እነዚህ ዋና ዋና ቀጠናዎች ላይ እንኳን ከከተማዋ 3 ኪሎ ሜትር ወይም ደግሞ 2 ኪሎ ሜትር ርቀት ላይ ፋኖ አለ። ፋኖ ከዚህ በፊት እኛ በተደጋጋሚ የምንወቅሰው የምንናገረው ዘመቻ ያውጅና ያሉትን እንቅስቃሴዎች አድርጎ ወደፊት ይንቀሳቀስ 24 ሰዓት ባልሞላ ጊዜ ውስጥ መቆጣጠር የሚችልበት እድል አለ። ቅድም መረጃ ስናቀርብበት የነበረው ከደብረ ማርቆስ ወጣ ብላ የምትገኝ ብለን የዘገብነው በቁላ ላይ ከደብረ ማርቆስ ቅርብ ርቀት ያለ ባለፈው ሐሙስ ገበያ ውጊያ የተደረገው እንደዚሁ በተመሳሳይ ነው። በደብረ ማርቆስ ዙሪያ ወረዳ ነው እየተደረገ ያለው። ይህን ሁሉ ክዶ ግን አገዛዙ ምናል 90%ን ተቆጣጥረን ነው። ይሄ ጎጃም ቀጠና ወደ ደቡብ ጎንደር ቀጠና በእነ አርበኛ አመኑ አለማንተ የሚመራው ሜጀር ጀነራል ባንታ ባተ ከነ ከፍ ያለው ደሴ ኮር ጋር በጋራ ቅንጅት በማድረግ ደብረ ታቦር ንፋስ መውጫ የንፋስ መውጫውን አስተዳደር እኮ ማርከውት እጅ ወደ ላይ አድርጎ የሰራውት ነገር ስህተት ነው ሲል ቆይቷል። ነገር ግን ደብረ ታቦር ላይ ተቀምጠው ፋኖ መጣ ጊዜ የሚደበቁ የት እንደሚደበቁ እንኳን የማይታወቁ የብልጽግና ካድሬዎች ግን ሱፋቸውን ለብሰው ነጭ ሸሚዛቸውን አድርገው በደሃ እንባ ሲሳለቁ እናያለን። ሌላኛው መረጃም ለመጠየቅ ሞክሬ ነበር። እዛ ቀጠና ላይ ያሉትን የደቡብ ጎንደርን በተመለከተ ደቡብ ጎንደር ፋኖ በመሆነት ላይ ነው ያለው። ሌተናል ጀነራል መሐመድ ተሰማ ጠፍታችኋል እያለ ነው። በምን ቁመና ላይ ትገኛላችሁ በሚል ጥያቄ አቅርበ ነበር ለአንዳንድ አመራሮች። ደብረ ታቦር፣ ሐሙሲት መሰል ከተሞች ላይ አገዛዙ አለ እውነት ነው። ነገር ግን እኛ 2 ኪሎ ሜትርና 3 ኪሎ ሜትር ባልሞላ ቀጠና ውስጥ ነን ያለ ነው። አፋብን ትእዛዝ ከሚሰጥ ነው እየተጠባበቅን ያለ ነው። አፋብን ትእዛዝ በሰጠ 30 ደቂቃ ባልሞላ ኦፕሬሽን እነ ጀነራል መሐመድ ተሰማ ስብሰባ እየተሰበሰቡ የሚደነፉበትን አዳራሽ ሁሉ ሙሉ በሙሉ መቆጣጠር አቅምና ችሎታ አለን፣ የውጊያ ልምድ አለን ነው። እውነታውም ይሄ ነው። ከዚህ በፊትም ያየናቸው እውነቶች ይሄ ናቸው አይደል? የዛሬ 3 ዓመት ገና ባልተደራጁ በጥቂት መሳሪያዎች የኔ ያህል በሺህ የሚቆጠር መሳሪያ ሳይታጠቁ ዲሽቃ ሳይኖራቸው በሰዓታት ልዩነት ነው በርካታ ከተሞች የተቆጣጠሩ።
አሁን ላይ የፋኖ መዋቅር የቸገረውና ወደፊት እንዳይንቀሳቀስ ያደረገው በተለይ እንግዲህ ስትራቴጂ የራሳቸው ነው፣ መንገዳቸውም የራሳቸው ነው። ትዕዛዝ ከላይ የመጠበቅ አዝማሚያዎች አሉ። ከዚህ በፊት ሁሉም ሻለቃ ይዋጋን፣ ሁሉም ብርጌድ ይዋጋን፣ ክፍለ ጦር ይዋጋን፣ እንደዚህ በተመሳሳይ ኮሮችም ይዋጋሉ። ዛሬ ላይ ግን ከላይ ትዕዛዝ ካልመጣም የሚዋጋበት መስመር የለው። ምክንያቱም እስካሁን የተኮሱት ጥይት ለፖለቲካ ይበቃቸዋል። እስካሁን የተኮሱት ጥይት ብልጽግና ለማንበርከክ ይበቃቸዋል። ነገር ግን የተኮሱት ጥይት አራኪ የሚያደርግ ስትራቴጂ ነድፈው ስራ ነበር። ብዙ ጥይት ተኩሷል። ከዚህ በኋላ የሚተኩሱት ጥይት 4 ኪሎ ሊያስገባቸው ይገባል ተብሎ ይታመናል። እስካሁንም በርካታ የፋኖ አመራሮች በትግሉ ሂደቱ ተሰውተዋል። ስለዚህ ተመሳሳይ ነገሮች እንዳይፈጠሩ ወደ 4 ኪሎ ሊያስገባ የሚችል ጥይት ነው የሚተኩሱት ከዚህ በኋላ። በነገራችን አንዳንድ ጊዜ ውጊያ የለም ሰዎች ሊጠይቁ ይችላሉ። ውጊያ ሊቀንስ ይችላል። ምክንያቱም እንደ ትናንቱ ደስ ስላለው አንደኛው ሻለቃ እዚህ ከተማ ገብቼ ልውጣ ማለት አይችልም። የሚገባው ለምን ዓላማ ነው? እንደዚህ አይነት እቅዶች የሚፈጸሙበት መዋቅር ስለተገነባ ነው። እና ይሄን ማለት ፈልጋለሁ። ግን ብርጋዴር ይሄ ጀነራል ተሰማ መሐመድ ተሰማ የሚባል ግለሰብ ከፍተኛ ሆነ ውድመት ሊፈጽም ስለሚችል የደቡብ ጎንደር ህዝብም የጎጃም ህዝብም ልዩ ጥንቃቄ ማድረግ መቻል አለበት። ምክንያቱም በአብይ አህመድ ለመታመን የማይፈነቅለው ድንጋይ የለም። ስለዚህ ጄኖሳይድ ሊያስፈጽምም ይችላል። ስለዚህ ልዩ ጥንቃቄ መደረግ እንዳለበት ማስታወስ እንወዳለን። ይሄን ነው በነገራችን ለህዝቡ መረጃ መስጠት ማለት ይሄ። ምክንያቱም ለአብይ አህመድ ለመታመን ሲል ወንጀል ሊፈጽሙ የሚችሉ የብልጽግና ጀነራሎች እንዳሉ መታመን እንችላለን። ሙሉጌታ፣ በትክክል የጀነራል መሐመድ ተሰማ ተልእኮም በዋናነት በአብይ አህመድ ዘንድ ክብርና ሞገስ ማግኘት ነው። ባለፈው በነበረው በስም እየተጠራ ከሆነ አንድ መገለጫ ጋር ሲሞገሱ የሱ ስም አልተጠራም ነበር። ይህንንም ገልጸ ነበር። አሁን በአብይ አህመድ ዘንድ ምስጋና ለማግኘት ክብርና ሞገስ ለማግኘት ሌሎች ነገሮችን ለማግኘት የአማራን ህዝብ በብዛት በቁጥር ለመግደልና ለመጨፍጨፍ ከፍተኛ የሆነ እልህና ትጋት ውስጥ የሚገኝ ግለሰብ ነው። ስንት አማራ ገሎ ስንት ንጹሃንን ገሎ ያንን ክብር ለማግኘት እንዳሰበ ግን ሐሳቡም እቅዱም እየሰመረለት አይደለም። እንደምናየው ነው። አሁን ቀደም ሲል ከጠቀስከው ባሻገር መሬት ላይ ያለው እውነትም የሚያሳየው ያንን ነው። አሁን ለቴሌቪዥን ብለው ያቀረቡት ግምገማ እንጂ ውስጥ ለውስጥ የሚነጋገሩት ምን ያህል ኪሳራ እንደደረሰባቸው ወታደሩ አልዋጋ እንዳለም በከፍተኛ ስጋት ውስጥ እንዳሉ የሚያሳዩ ግምገማዎችን ነው ሲያደርጉ የነበሩት። ለማንኛውም ከጠቀስካቸው ውስጥ ለምሳሌ የጽንፈኛውን አንገት ያስደፋ እዚህ ይላል። የት ነው እስቲ አሁን አማራ ክልል ላይ ጎጃም የትኛውን አካባቢ ተቆጣጥረው ነው የትኛውን አካባቢ ማስተዳደር ችለው ነው የጽንፈኛውን አንገት ያስደፋ እዝ ብለው የሚጠቅሱት? እንግዲህ ፋኖ ከአቅሙ በላይ ሆኗል። ምርኮኞችን መቀለብ ስለማይችል ምርኮኞችን ይዞ ማቆየት ስለማይችል ለዓለም አቀፉ ማህበረሰብ ጥሪ ያደረገ ነው አግዙኝ ብሎ በዛ ደረጃ የሚፈረጥጥ በዛ ደረጃ የሚማረክ ሰራዊት እያሰማራ በየትኛው በኩል ነው ያ አንገትን ቀና የሚያደርግበት የሚተማመንበት እዚህ የገነባው?